ሄሎ ስልክሽን ክፈችው። ስልክሽን ክፈችው? ማን አንተ ደግሞ? እንዴ ምንድን ነው? ሰውነትሽ እኮ እየተንቀጠቀጠ ነው። ምን? ቆይ ለሰል ደውልለት። ሄሎ ሰን። ወይ ሀቢ ችግር ውስጥ ነች፣ መምጣት አለብህ። ምን? እሺ መጣሁ። እሺ ምንድነው? ይኸው አየሁት፣ እርቃኗን ቪዲዮ ነው። ምንድነው? ሰን እየቀለድክ ነው እንዴ? ሰው እኮ ነው የላከላት፣ እያስፈራራት ነው። ፖስት አደርጋለሁ እያለ። ወይኔ ደወለ። አምጩ። ይላኩልሽ ነው ይሽው 500 ሺህ ብር ከመጣሽ ቪዲዮን አጠፋልሻለሁ። አይ ካልሽ ደግሞ ፖስት አድርጊው። በሁለት ደቂቃ ውስጥ ቅሌትሽን ዓለም እንዴ ነው ማድረግልሽ። ፖስት አድርገውና ላይክ ሪፖስት አደርግልሃለሁ። ከዛ አንተም ስንት ላይክ እንዳገኘ ትነግረኛለህ። ከዛ ደግሞ አንተን በአደባባይ እየሰቀልኩ ቪዲዮ ቀርጬ ፖስት አደርግህና ከሞትክ በኋላ ስንት ላይክ እንዳገኘህ እነግርሃለሁ። ሰን ምን ያረክ ነው? 500 ሺህ ብር ማግኘት አለብኝ። ፖስት ካለው ራሴን ነው ማጠፋው። ጥፋትን ለመሸፋፈን ከዚህ ባሰ ሌላ ጥፋት? ሰን ቪዲዮ ላይ እኮ እርቃኔ ያለሁት፣ እባክህን። እና ብትሆኝስ? አዳሜ በየቤቱ የሚያደርገው ነገር አይደለ እንዴ አንቺ ወጣብሽ? ምን ይገርማል? ይሄ 500 ሺህ ብር የሚያስከፍል ወይም ራስ የሚያስጠፋ ነገር ነው። ሰን ያማህል ቪዲዮ እኮ ነው የወጣባት። ይውጣባት። እንኳን አንድ ቪዲዮ ለምን 10 ቪዲዮ አይወጣባትም? ቪዲዮ ስለወጣባት ብቻ ራሷን ማጥፋት አለባት? ሰው ያየኛል እኮ። እንዴት ነው ደፍሬ ከቤት የምወጣው? ይዩሻ፣ ከአንድ ቀን በኋላ ይረሱሻል። ሰዎች እንኳን አይደለም ያንቺን ስህተት የራሳቸውን ችግር የሚያስታውሱበት ጊዜ የላቸውም። ወይኔ ሴት ልጅ የዓለም በረከት እንደሆነች አታውቅም እንዴ? ሴት ልጅ የነካ መጨረሻው ይሄ ነው። እሺ